ዋጋ የከፈሉ ሰዎች ወጡባት ሕይወታቸውን መስዋዕት የከፈሉባት ቦታ ነች ዩኒቨርሲቲ እና እናንተ እንግዲህ አንደኞቹ ናችሁ። ሸዊት ብላለች ቅድም የዩኒቨርሲቲ ተማሪዎች በዚህ ይሁን ምናምን ነገር የተጣመመ ይሁን ምናምን እናንተ ላይ ወድቋል። አሁን ስኬት መንገድ ላይ ናቸው። ለምሳሌ በርካታ ተማሪዎች ነበራችሁ። ኤሌመንተሪ የሆኑ ልጆችን አራገፋችሁ፣ ሃይስኩል የሆኑ ልጆችን አራገፋችሁ እና በጥረታችሁ ዛሬ ላይ እዚህ ደርሳችኋል። ገና ደግሞ የህይወት ቻሌንጅ ደግሞ ይቀጥላል። ኃላፊነት ደግሞ ከዚህ በበለጠ መልኩ ይቀጥላል፣ እናንተ ላይ ይወድቃል ማለት ነው። ስለዚህ አብነት ቆንጆ ግጥም አቀረበልንና ስለ አንድነት፣ ስለ አብሮነት፣ ስለ ፍቅር ያው መልዕክት አስተላልፉልን ብሎ ለእኛ መልሶ እየመከረን ያለበት ሁኔታ በጣም ደስ ይላል። ከዛ በኋላ ደግሞ አይታችኋል የታደሰን ሙዚቃ ደግሞ እዚህ ጋር ወጡና ባለፈው እንዳየን የታደሰን ሙዚቃ እዚህ ጋር ወላይተኛው፣ ጉራጌኛው፣ አማርኛው፣ ኦሮሚኛው፣ ትግርኛው እዚህ ጋር መድረኩ ሳይጠባቸው ብድግ ሲያዝናኑ ነበረ። መጨረሻ መዝጊያው ምንድና ሀገር ማለት የሙዚቃ ኪነ ጥበብ ወዙ ይሄ ነው። አማራሙን፣ ኦሮሞውን፣ ትግሬውን፣ ከምባታሙን፣ ጌዴዎውን፣ ሀዲያሙን፣ ቤንሻንጉሉን፣ ጋምቤላውን፣ ሀረሪውን ምናምን ሀገር ግን አለ የሚል ነው። ውበቱ ደስ አይልም? በኦሮምኛው ሲጨፍሩ፣ በትግርኛው ሲጨፍሩ፣ በአማርኛው ሲጨፍሩ፣ በወላይተኛው ሲጨፍሩ በልዩ ልዩነት ውስጥ ያለ ግብር አያምርም? አያኮራም? ባለፈው እንዳልኩት ነው። ይችን እንደ ሀገር ብታዩዋት፣ ይችን መድረክ እንደ ሀገር ብታዩዋት ሲጫወቱ ጠበባቸው አጠበባቸው ማለት የሆነ ሰዓት ኦሮሞ ይወጣና ጨፍሮ ይገባል። የሆነ ሰዓት አማራው ስስታ ብሎ ይገባል። የሆነ ሰዓት ይህ ጨዋታ አይደለም፣ ይበቃል። ለሁላችንም የምትበቃ ሁሉም በራሱ ማንነት፣ በራሱ ቀለም፣ በራሱ ሃይማኖት ሀገር ሳትጠበው መኖር የሚችልበት ሁኔታ ነው ያለው። ይህንን ደግሞ እናንተ ናችሁ የምትለውጡት። እውቀት ብቻውን ዋጋ የለውም አለ። ያወቁ ሰዎች ማድረግ ያጠፏል ነው። የተማሩ ጥሩ እውቀት አላቸው የምንላቸው ሰዎች እኮ እውቀታቸውን ለክፉ ነገር ይጠቀሙታልና እናንተ በእርግጠኝነት እንደው ፈጣሪ የሚጨመርና በየሃይማኖታችሁ የትኛውም ሃይማኖት ተከታይ ሆኖ ወደ ሃይማኖታችሁ ቀርባችሁ እውቀታችሁን ይዛችሁ የሞራል ስነምግባር ምናምን የሚባለውን ነገር ባላንስ አድርጋችሁ ነገ ይህችን ሀገር እንደምትታደጉ ተስፋ አደርጋለሁ። አታረጉትም? ሀገር የሚሸጥ ነገር ውስጥ ከመካከላችሁ ድምፃውያን አላልኩኝም። አንድ ስለ ሀገር ድምፃዊ መሆን አይጠበቅባችሁ። አንድ ስለ ሀገር ሙዚቃ